ወንዶች በሚበዙበት አካባቢ ላይ ብቸኛ ሴት መሆን ቀላል ነገር አይደለም። ይህ ግን ከተመኛችሁት የቴክኖሎጂ፣ የምህንድስና፣ የጸጥታ አገልግሎት ወይንም የአመራርነት ስራዎች ውስጥ ሊያግታችሁ አይችልም። ትልልቅ የስራ መደቦች ለእናንተም ይገባችኋል። ሲሳካላችሁ ደግሞ በሩን ለሌሎች ሴቶች ተከፍቱላችኋላችሁ። ያ ቦታ ለኔ ይገባኛል፣ የምፈልገውንም የስራ መደብ በራሴ ጥረት አገኛለሁ፣ የማበረክተውን ብዙ ነገር አለኝ የሚል እምነት በውስጣችሁ ያድርባችኋል። ወንዶች በሚበዙባቸው የስራ ዘርፎች ሴቶችን ማየት የሰዎችን አስተሳሰብ እንደሚለውጥና ልጃገረዶችን እንደሚያበረታታ ጥናቶች ያሳያል። አፍሪካዊቷ ሀገርን ጋናን በምሳሌነት እንውሰድ። በመላው ጋና የሴቶች ተሳትፎ አነስተኛ በሆኑባቸው የስራ ዘርፎች ለልጃገረዶች ስልጠና እየተሰጣቸው ነው። የብየዳ ስራ ማከናወን፣ ኮድ መጻፍ፣ መገንባትና መምራት ጀምረዋል። ስለዚህ እናንተ ቆም ብላችሁ ራሳችሁን ጠይቁ። የወደፊት ህይወታችሁን እየገነባችሁ ብቻ አይደለም፣ ሴቶችን ከተለያዩ ስራዎች የሚያግተውን ለብዙ ዓመት የቆየውን አዙሪት እየሰበራችሁ ጭምር ነው።